ለአምላክ ለእግዚአብሔር ይህ የመጨረሻዬ ነው ብለህ ተንበርክከህ ቃል የገባህበትን ያንን ምሽት ታስታውሰዋለህ? በውስጥ ካለው ሙሉ አቅም ጋር ያለቀስከውና የጸለይከው ከልብ ነበር። ነገር ግን ከአንድ ሳምንት በኋላ ምናልባትም ከዚያ ባነሰ ቀናት ውስጥ ራስን እንደገና በዚያው አሮጌ ስፍራ ያንኑ አሮጌ ኃጢአት እየሰራ ታገኘዋለህ። ያው ከባድ የሀፍረትና የበደለኝነት ማዕበል እንደገና በአንተ ላይ ይመጣል። የዚህ ሁኔታ አስከፊው ክፍል ኃጢአቱ ብቻ አይደለም፣ ይልቁንም መውደቅ፣ ንስሐ መግባት፣ ቃል መግባት፣ ከዚያም እንደገና መውደቅ፣ የማይበጠስ የሚመስለው ያው አዙሪት። በየቀኑ በወደክ ቁጥር በውስጥ የሚጮህ ድምፅ እየጎላ ይመጣል። እግዚአብሔር ካሁን በኋላ ትቶኛል፣ እድሌንም በሙሉ ጨርሻለሁ የሚል ይሆናል። ይህ ድምፅ ለአንተ የሚሰማ ከሆነ ይህ ቪዲዮ ለአንተ ነው። ምክንያቱም ዛሬ የምትሰማው ፍርድን ሳይሆን በውድቀት ምዕራፍ ውስጥ እግዚአብሔር ስላንተ የሚያስበውን እውነተኛ ፍቅሩን ነው። በአንድ አይነት ውጊያ ውስጥ ደግሞ መውደቅና ሁልጊዜ እንደተሸነፉ ማሰብ አእምሮን የሚያደክም ከባድ ሸክም አለው። ጠዋት ትነሳለህ፣ ቀኑን ሙሉ በጥሩ መንፈሳዊ ዝግጁነት ትመላለሳለህ። ነገር ግን ያ የፈተና ቅጽበት፣ ያ የለመድከው የኃጢአት በር ድንገት ብቅ ሲል አይምሮ ሳይነቃ ሰውነትህ ቀድሞት ይወድቃል። ከዚያም በዚያ በቆሸሸ ስፍራ ተቀምጠ እንዴት እዚህ ቦታ ላይ ልገኝ ቻልኩ ብለህ ታለቅሳለህ። በዚህን ጊዜ በጸሎት ወደ እግዚአብሔር መቅረብ ትፈራለህ። በጉባኤ መካከል እጅህን ማንሳትህን ታቆማለህ። ድምጽ ይጠፋል። ምክንያቱም ሀፍረትና በደለኝነት በአንተና በእውነተኛው ረዳትህ በእግዚአብሔር መካከል ትልቅ የብረት ግንብ ይገነባሉ። እግዚአብሔር ሰልችቶታል ብለህ ስለምታስብ ቀስ እያልክ ከእርሱ መራቅ ትጀምራለህ። ነገር ግን መጽሐፍ ቅዱስ ስለመውደቅ ምን እንደሚል በትክክል አስተውል። መጽሐፍ ምሳሌ ምዕራፍ 24 ቁጥር 16 ላይ ጻድቅ 7 ጊዜ ይወድቃልና ይነሳማል ይላል። ይህ ቃል ቀስ ብለህ አሰላስለው። መጽሐፍ ቅዱስ የሚወድቀው አመፀኛ ወይም ወደ ኋላ ያፈገፈገ ብቻ ሳይሆን ጻድቁ እንደሆነ ጭምር ይናገራል። እግዚአብሔርን ከልባቸው የሚወዱ የእርሱ የሆኑት ቅዱሳን ሰዎች እንኳን ደጋግመው ሊወድቁ ይችላሉ። በዕብራውያን ባህል 7 ማለት ፍጹም ወይም ሙሉ ቁጥር ነው። ይህ ማለት በህይወት ምንም ያህል ጊዜ ብትወድቅ የእምነት ትልቁ ማረጋገጫ ውድቀት ሳይሆን በየቀኑ ተስፋ ሳቆርጥ መልሰ መነሳት ነው። መዝሙር ምዕራፍ 37 ቁጥር 24 ላይ ቢወድቅም ፈጽሞ አይጣልም፣ እግዚአብሔር እጁን ይዞታልና በማለት ያረጋግጥላል። አንድ አባት ልጁ መራመድ ሲማር ሲሰነካከል እጁን ይለቋል? በፍጹም፣ ይልቁንም አጥብቆ ይይዟል እንጂ። ጠላት ሰይጣን የሚፈልገው አንተ ያንን ኃጢአት እንድሰራ ብቻ አይደለም። እርሱ የሚፈልገው ያንተን መንፈሳዊ ማንነት ለመስረቅ ነው። ኃጢአት ስትሰራ ህይወት ይጎዳል። ሰይጣን ግን ይህ ኃጢአት ከእግዚአብሔር ፍቅር ለይቶኛል ብለህ እንድታምን ካደረገ በኋላ ሙሉ በሙሉ ያጠፋል። የሰይጣን ትልቁ ስኬት አንተን ሙሉ በሙሉ አምላክ የለሽ ማድረግ አይደለም፣ ይልቁንም በበደለኝነት ስሜት አጋይቶ መጸለይ እስኪያቅትህ መጽሐፍ ቅዱስን እስክትዘጋና ቤተክርስቲያን ስትሄድ ራስን እንዳስመሳይ እንድትቆጥር ማድረግ ነው። ይህ ጥንታዊ የሰይጣን ስልት ነው። በዘፍጥረት ምዕራፍ 3 ላይ አዳምና ሔዋን ኃጢአትን በሰሩ ጊዜ ምን አደረጉ? ሮጠው ተደበቁ። ሊያድናቸው ከሚችለው ከእግዚአብሔር ፊት ሸሹ። ነገር ግን በኃጢአትህ መቆርቆርህ፣ ያ ነገር ህሊና መውጋቱና አሁንም ወደ እግዚአብሔር መጮህ መንፈስ ቅዱስ አሁንም በአንተ ውስጥ በህይወት እንዳለ ትልቁ ማረጋገጫ ነው። ብዙዎቻችን በተደጋጋሚ ኃጢአትን ለማሸነፍ ስንፈልግ እርሳችንን ነክሰን በቃ ከዚህ በኋላ በራሴ ጥረት አቆመዋለሁ እንላለን። ፍላጎታችን እውነተኛ ቢሆንም የሰው ልጅ የውሳኔ አቅም ግን ውስን ነው። በህይወት ውጥረት፣ ብቸኝነት ወይም ደግሞ የድካም ስሜት በሚመጣበት ቅጽበት የመከላከያ ግንብ ይፈረካከሳል። ያ አሮጌ ፈተና በዚህ አሮጌ በር መልሶ ይገባል። ችግሩ ያንተ የውሳኔ ማጣት ብቻ አይደለም። ችግሩ በየቀኑ ክፍት አድርገህ የምትተው የአስተሳሰብና የሁኔታዎች በር ነው። ኃጢአት በባዶ ስፍራ አይከሰትም፣ በልዩ ልዩ አጋጣሚዎች ነው የሚቀሰቀሰው። ለብቻ በምትሆንበት ሰዓት በስልክ ምን ታያለህ? ከማን ጋር ትውላለህ? የኃጢአቱ ምልክት ብቻ ሳይሆን ስሩን ለይተህ ካላጠፋው ውጊያው ይቀጥላል። እግዚአብሔር የተጠቀመባቸው ታላላቅ የሰው ልጆች ሁሉ የራሳቸው የውድቀት ታሪክ ነበራቸው። ዳዊት እንደ ልብ የሆነ ሰው ተብሎ ተጠርቷል። ነገር ግን ያው ዳዊት ምንዝርና የፈጸመ እና ያንን ለመሸፈን የሴቲቱን ባል ያስገደለ ሰው ነበረ። እግዚአብሔር ግን አልጣለውም፣ ቀጣው፣ ማረው፣ መልሶም ተጠቀመበት። ጴጥሮስ ለኢየሱስ ሁሉም ቢክዱ እኔ በፍጹም አልክድህም ብሎ ማለ። ነገር ግን ከሰዓታት በኋላ በአንዲት ገረድ ፊት 3 ጊዜ አላቅህም ብሎ ካደው። የቤተክርስቲያን መሰረት የሚሆነው ጴጥሮስ በፈተና ጊዜ ፈረሰ። ኢየሱስ ግን ከትንሣኤው በኋላ መጀመሪያ የፈለገው ጴጥሮስን ነበር። አዲስም ተልቆ ሰጠው። ጳውሎስ ክርስቲያኖችን ሲያስርና ሲያስገድል የነበረ የቤተክርስቲያን ጠላት ነበር። ነገር ግን የእግዚአብሔር ጸጋ የወንጌል መሪ አደረገው። ታዲያ ከዚህኛው አዙሪት ህይወት እንዴት እንውጣ? አንደኛ ብቁ ነኝ ብለህ እስኪሰማ ድረስ ወደ እግዚአብሔር መመለስን አጠቁ። ንስሐ መግባት ብቁ መሆን አይጠይቅም። ሰቆቃው ኤርምያስ ምዕራፍ 3 ቁጥር 22 ላይ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው ይላል። ይህ ውድቀትን ካደረክበት ምሽት ማግስት ያለውንም ጠዋት ይጨምራል። ሁለተኛ ሚስጥርህን የምታካፍለውና በጸሎት አብሮ የሚቆም መንፈሳዊ መካሪ ወይም ጓደኛ ይኑርህ። ብቻ እንድትዋጋ አልተፈጠርክም። ሶስተኛ
ሁኔታዎችን ቀይር። ሊያሰናክል የሚችል የትኛውንም አይነት ነገር ከስልክ ላይ አጥፋ። ወሰንህን በጊዜ አስምር። አራተኛ ይቅርታን ዝም ብለህ አትጠይቅ። የእግዚአብሔር ይቅርታ በተግባርና በእምነት ተቀበል። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሙሉ ሊያነጻን የታመነና ጻድቅ ነው ይላል። ይህ ከባድ ትግል እግዚአብሔር ትቷል ማለት አይደለም። ይልቁንም በህይወት ላይ ትልቁ መንፈሳዊ ውጊያ እየተካሄደ መሆኑን የሚያሳይ ትልቅ ማስረጃ ነው። ውጊያው የሚካሄደው ዋጋ ባለው ክልል ላይ ብቻ ነው። ፊልጵስዩስ ምዕራፍ 1 ቁጥር 6 በእናንተ መልካምን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው አምናለሁ ይላል። ስራ የጀመረው እርሱ ስለሆነ የራሱ የሆነ ነገር በፍጹም አይጥልም። ዛሬ ምርጫ ያንተ ነው። በፍርሃት ተደብቀ ትቀራለህ ወይስ በጸጋው ተነስተ ወደ ውጊያው ትመለሳለህ? ዛሬ የእውነተኛ ነፃነት ቀን እንደሆነ ካመንክ በኮሜንት ላይ እኔ ነፃ ነኝ ብለህ ጻፍ። ቪዲዮውን ላይክ አድርግ። ለተመሳሳይ ጥልቅ መንፈሳዊ ትምህርቶች ደግሞ ቻናላችንን ሰብስክራይብ አድርግ።